ሰላም ያርጅናት ሴመንት አድማጮቻችን እንደምን አላችሁ? እንደምን እስከረማችሁ? እንደምን ቆያችሁ? ይህ አርጂናት ሴመንት ነው። ትኩስና ፈጣን ስፖርታዊ ዜናዎችን ለእናንተ በየዕለቱ የምናደርስላችሁ ይህ አርጂናት ሴመንት ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ እያገኙ እንላለን። በዕለተ ዓርብ በስፖርቱ ዓለም ምን ተከሰተ፣ ምን ተደረገ፣ ምንስ ተከናወነ የሚሉትን አንዳንድ ትኩስና ፈጣን ስፖርታዊ መረጃዎችን ለናንተ የምናደርስላችሁ ነው የሚሆነው። በመጀመሪያው ዜናችን የምናገኘው የስፔኑ ካታላን ተወካይ ባርሴሎና ለ28ኛ ጊዜ የ2024-25 የስፔን ላሊጋ አሸናፊነቱን ያረጋገጠበት እንግዲህ ባርሴሎና ከተመሰረተ አንስቶ 28ኛውን የላሊጋ ዋንጫ በሃንሱ ፌሊክስ አማካኝነት አሸንፏል። ከዚህም ባኳያ በላሊጋ ብቻ ሳይሆን ዘንድሮ ባርሴሎና የሶስትዮሽን ዋንጫ ትልቅን ያሸነፈበት ታላቅ ምሽትም ነበረ። ላሊጋን አሸንፈዋል። ኮፓ ዴል ሬይ ሪያል ማድሪድን አሸንፏል። እንዲሁም ሱፐር ካፕን ሪያል ማድሪድን በማሸነፍ ባርሴሎና የ2024-25 የስፔን ላሊጋ አሸናፊነቱን ያረጋገጠበት ታላቅ ምሽት። እንዲሁም በሌላ ዜናችን ደግሞ አልኢሳድ የሳውዲ ፕሪሚየር ሊግን ዋንጫ ማሸነፉን አረጋግጧል። እንግዲህ ቤንዚማ ካንቴ የመጀመሪያ በሳውዲ ሊግ የመጀመሪያ ዋንጫቸውን አሳክተዋል። አልኢታዶች በታሪካቸው 10ኛውን ሳውዲ ሊግን ዋንጫ አሸንፈዋል። ከወዲሁ ሳውዲ ሊግን አሸናፊነትን አልኢሳድ ቀሪ ጨዋታዎች እየቀሩት ማሸነፉን አረጋግጧል። ክቡራን አድማጮቻችን፣ ሌላኛው ዜናችን ደግሞ በማንቸስተር ዩናይትድ ሃሪ ሃማስ የማንቸስተር ዩናይትድ ያመጡ ምርጥ ወጣት ተጫዋች በመባል ተመርጧል። ሃሪ ሃማስ በማንቸስተር ዩናይትድ አመርቂን እንቅስቃሴ በሩበን አሞሪም እያስመለከተን ይገኛል። ሃሪ ሃማስ የማንቸስተር ዩናይትድ የ2024-25 የዓመቱ ምርጥ ወጣት ተጫዋቾችን ሽልማትን አሸንፏል። ሌላኛው ከአርሰናል በቋሚ ዝውውር የፈረንሳይ ክለብን ኦሎምፒክ ሊዮን ማርሴን ወይም ኦሎምፒክ ሊዮንን የተቀላቀለው ፈረንሳዊ ኢንተርናሽናል አጥቂ አሌክሳንደር ላካዛት በውድድር ዓመቱ መጨረሻ ከፈረንሳይ ክለብ ኦሎምፒክ ሊዮን ጋር የሚለያይ መሆኑ ከወዲሁ ተረጋግጧል። አሌክሳንደር ላካዛት በኦሎምፒክ ሊዮን አመርቂን እንቅስቃሴና ጊዜያት እንዳሳለፈ ይታወቃል። አሌክሳንደር ላካዛት በውድድር ዓመቱ መጨረሻ ከፈረንሳይ ክለብ ኦሎምፒክ ሊዮን ጋር በመለያይ መሆኑን ከወዲሁ ተረጋግጧል። በሌላው ዜናችን ደግሞ እንግሊዛዊ ኢንተርናሽናል ኤሪክ ዳየር ከባየር ሙኒክ ከተሰናበተ በኋላ የፈረንሳይ ክለቡን ሞናኮን በ3 ዓመት ውል ፈርሟል። ሞናኮን እስከ 2025 የሚያገለግል መሆኑ ከወዲሁ ታውቋል። ኤሪክ ዳየር ከባየር ሙኒክ በስምምነት እንደተለያየ ይታወቃል። ሞናኮን በዚህ ሳምንት ሞናኮ ክለብ ተጫዋች መሆኑን ከወዲሁ አረጋግጧል። ክቡራን አድማጮቻችን፣ ሌላኛው ደግሞ በፉላም ዜና ስንመለስ ፉላም የተጫዋቾችን የራውል ሂሜኔዝ የአዳም ትራውሬና የሃሪ ዊልሰንን ኮንትራት ለአንድ ተጨማሪ ዓመት አራዝሟል። እነዚህ ሶስቱ ተጫዋቾችን ለአንድ ተጨማሪ ዓመታትን አራዝሞታል ይላል። እንግዲህ ሌላኛው የባርሴሎናው ፔድሪ ጎንዛሌዝ ለባርሴሎና በትላንት በደርቢ በስፓኞል ሜዳ በአርሲዲኢ ሜዳቸው 200ኛ ጨዋታዎችን ለስፓኞል አድርጓል ይላል። ክቡራን አድማጮቻችን፣ ሌላኛው የዜናችንን ስንመለከት የእንግሊዝ ፕሪሚየር ሊግ የ2024-25 ፕሌየር ኦፍ ዘ ሲዝን ከወዲሁ እጩ ተደርጓል። ከነዚህ ተጫዋቾች ውስጥ የእያንዳንዱን ተጫዋቾችን እንመልከታለን። ፕሌየር ኦፍ ዘ ሲዝን የእንግሊዝ ፕሪሚየር ሊግ 24-25 ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት። ይህ እንግሊዛዊ ተጫዋች የእንግሊዛዊ ኢንተርናሽናል ተጫዋች በኖቲንግሃም ፎረስት በዓመቱ ምርጥ እንቅስቃሴን እንዲሁም ለአውሮፓ ቻምፒዮን ተሳታፊነት የሚያደርገዋቸውን ፉክክሮች ላይ ትልቅን አስተዋጽኦ እያደረገ ይገኛል። ከዛም ባለፈ እንደ ሲቲ እንደ ተመሳሰሉ ክለቦች ይህንን የሞርጋን ጊብስ ዋይትን ዝውውር ከወዲሁ እየፈለጉት እና እናስመርጥ ጥያቄውን እያቀረቡለት ይገኛል። ሞርጋን ጊብስ ዋይት በእንግሊዝ ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን እጩዎች ውስጥ አንደኛው ሞርጋን ጊብስ ዋይት ነው። በእንግሊዝ ፕሪሚየር ሊግ 32 ጨዋታዎችን ተጫወተ፣ እንዲሁም 6 ጎሎችን አስቆጥሯል፣ 8 አሲስቶችን አድርጓል። ሌላኛው የሊቨርፑል ወጣት ተጫዋች ራያን ግራቨንበርች ነው። ራያን ግራቨንበርች
ከአያክስ አምስተርዳም ወደ ሊቨርፑል ከተቀላቀለ በኋላ አመርቂን እንቅስቃሴ በአርነ ስሎት ውስጥ እንዳደረገ እንዲሁም የሊቨርፑል የ2024/25 በአውሮፓ ተሳታፊነትና የእንግሊዝ ፕሪሚየር ሊግነትን አሸናፊነትን ትልቅ ሚና የተወጣ ተጫዋች ነው። ይህም ግራንበርግ የዓመቱ ፕሌየር ኦፍ ዘ ሲዝን ምርጫ ውስጥ ከተካተተ ተጫዋቾች ውስጥ አንደኛው ግራንበርግ ነው። 35 ጨዋታ ተጫውቷል፣ ጎል አላስቆጠረም፣ 4 አሲስቶችን ለክለቡ አድርጓል። ሌላኛው ስዊድናዊ በትውልድ ኤርትራዊ በእድገት እንዲሁም ደግሞ ስዊድናዊ የዘር ግንዱ ወደ ኤርትራ የሚመዘዘው አሌክሳንደር ኢዛክ ለፕሌየር ኦፍ ዘ ሲዝን የ2024/25 እጩ ተጫዋቾች ውስጥ ፕሌየር ኦፍ ዘ ሲዝን የዓመቱ ምርጥ ተጫዋች እጩ ውስጥ ሶስተኛው አሌክሳንደር ኢዛክ ነው። ኢዛክ እንግዲህ በእንግሊዝ ፕሪሚየር ሊግ 33 ጨዋታዎችን ተጫውቶ 23 ጎሎችን አስቆጥሮ 6 አሲስቶችን በማድረግ ትልቅ ሚናን የተወጣ ተጫዋች ነው። ሌላኛው ደግሞ በእንግሊዝ ፕሪሚየር ሊግ የ2024/25 የዓመቱ ምርጥ ተጫዋች ፕሌየር ኦፍ ዘ ሲዝን ምርጫ ላይ ብራያን ቦሞ ተመርጧል። ይህም ተጫዋች እንግዲህ 36 ጨዋታዎችን በመጫወት 18 ጎሎችን በማስቆጠርና 7 ለቡድን አጋሮቹ አመቻችቶ በማቀበል ይታወቃል። ሌላኛው ዲክላይ ራይስ ነው። ይህም በአርሰናል በኩል ጥሩ እንቅስቃሴን በአውሮፓና በእንግሊዝ ፕሪሚየር ሊግ ጥሩ እንቅስቃሴ እንዳስመለከተ ይታወቃል። ፕሌየር ኦፍ ዘ ሲዝን የ2024/25 የእንግሊዝ ፕሪሚየር ሊግ ምርጥ እጩ ተጫዋቾች ውስጥ ሌላኛው ዲክላይ ራይስ ነው። ሌላኛው ግብፃዊ ኢጂፕሽያን ኪንግ መሐመድ ሳላ እንደውም ወሳላ በእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋችነትን አሸናፊነት እንዲሁም ደግሞ ከአውሮፓ ምርጥ ተጫዋቾች እጩ ውስጥ ይሳተፋል ወይም ደግሞ የ2024/25 ምርጥ ተጫዋች እጩ ውስጥ ተካቷል። እንግዲህ ሳላ በዚህ ዓመት አስደናቂ ግስጋሴን እያስመለከተ ይገኛል። 36 ጨዋታ አድርጎ 28 ጎሎችን 18 አሲስት በጣም አደገኛ የሲዝንን እያሳለፈ ይገኛል። ሌላኛው ኔዘርላንዳዊ ቨርጂል ቫን ዳይክ ነው። እንግዲህ ቨርጂል ቫን ዳይክ 36 ጨዋታ 3 ጎሎች አስቆጠረ፣ 1 ኳስ አመቻችቶ አቀብሏል። ሌላኛው የኖቲንጋም ፎረስት ክሪስ ውድ ነው። ክሪስ ውድም እንዲሁ በ34 ጨዋታ 20 ጎሎችና 3 አሲስቶችን በማድረግ ለኖቲንጋም ፎረስት በቶፕ 4 ወይም የአውሮፓ መድረክ ለማድረግ የሚያደርጉት እንቅስቃሴዎች ውስጥ የራሱን ትልቅ ሚናና ድርሻ ተወጥቷል ይለናል። እንግዲህ ሌላኛው እንግዲህ የፕሌየር ኦፍ ዘ ሲዝን ተመልክተናል። የ2024/25 የእንግሊዝ ፕሪሚየር ሊግ ወጣት ተጫዋቾች እንዲሁ ምርጫ ኦፊሻል ሆኗል። የመጀመሪያው ሊያም ዴላፕን እንመለከታል። ሊያም ዴላፕ ከኢፕስዊች ታውን እንግሊዛዊ ኢንተርናሽናል ተጫዋች ነው። በኢፕስዊች ታውን አመርቂን እንቅስቃሴ እንዳስመለከተን እንገኛለን። ይህ ወጣት ተጫዋች የ2024/25 የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች እጩዎች ውስጥ ተካቷል። ሁለተኛው አንቶኒ ኤላንጋ ነው። ይህም ስዊድናዊ ተጫዋች በኖቲንጋም ፎረስት በኑኖ ኤስፒሪቶ ሳንቶስ አመርቂን ጊዜ ካስመለከቱን ተጫዋቾች ወጣት ተጫዋች አንደኛው አንቶኒ ኤላንጋ ነው። ከማንቸስተር ዩናይትድ ወደ ኖቲንጋም ፎረስት ከተዘዋወረ በኋላ ጥሩ እንቅስቃሴ እያስመለከተን ይገኛል። ሌላው ሶስተኛው ራያን ግራንበርግ ነው። የዓመቱ ወጣት እንግሊዝ ፕሪሚየር ሊግ የዓመቱ ወጣት ተጫዋቾች ምርጫዎች ውስጥ ራያን ግራንበርግ ከሊቨርፑል ተካቷል። ሌላኛው ዲን ሆችሰን በቦርንማውዝ አመርቂን ጊዜ እያስመለከተን እንገኛለን። እንዲሁም ወደ ሪያል ማድሪድ ኦፊሻሊ ዝውውር ብቻ የቀረበለት ዲን ሆችሰን በቦርንማውዝ በኩል ምርጥ እንቅስቃሴን አስመልክቶናል። የ2024/25 የእንግሊዝ ፕሪሚየር ሊግ ምርጥ ወጣት ተጫዋች መጫወት ውስጥ ተካቷል። ሌላኛው ኮል ፓልመር ነው ከቸልሲ። እንዲሁም ጆ ፔድሮ ይህ ብራዚላዊ ኢንተርናሽናል ተጫዋች በብራይተን ቤት አመርቂን ጊዜ ያስመለከተን እንገኛል። ሞርጋን ሮጀርስ በአስቶን ቪላ በኩል እንዲሁም ደግሞ ዊሊያን ሰሊባ በአርሰናል በኩል የ2024/25 የእንግሊዝ ፕሪሚየር ሊግ ምርጥ ወጣት ተጫዋቾች እጩ ተካተዋል። በእንደዚሁ የ2024/25 የእንግሊዝ ፕሪሚየር ሊግ ሊጠናቀቅ ከጥቂት ሳምንታቶች ይቀራሉ፣ 2 ሳምንታቶች ይቀራሉ። ከዚህም ማናጀሩ በዚህ ሲዝን የዓመቱ ምርጥ አሰልጣኝ እጩዎች ካሁኑ ተካተዋል። ቶማስ ፍራንክ እንዲሁም ኤዲ ሃው እንዲሁም ኑኖ ኤስፒሪቶ ሳንቶስ እና ቪክቶር ፔሬራ እንዲሁም አርነ ስሎት ተካተዋል። እንግዲህ ቶማስ ፍራንክን የብሬንትፎርድን አሰልጣኝ ቶማስ ፍራንክን ስንመለከት 36 ጨዋታ ተጫወተ። በእንግሊዝ ፕሪሚየር ሊግ 16 አሸነፈ፣ 13 ተሸነፈ፣ እንዲሁም 7 ጨዋታ አቻ ወጣ። 55 ነጥቦችን በመሰብሰብ 7ኛ ደረጃ ላይ ይገኛል። ኤዲሃው እንግዲህ ኤዲሃውን ስንመለከት 36 ጨዋታ 20 አሸንፈዋል፣ 10 ተሸነፈ፣ 6 አቻው በመውጣት በ66 ነጥብ 3ኛ ደረጃ ላይ ነው። ክለቡን ያደረገው እሁድ ዕለት ከአርሰናል የሚያደርገውን ጨዋታ የሚያሸንፍ ከሆነ ደረጃውን ወደ ሁለተኝነት
በማጠጋጋት አንድ ቀሪ ጨዋታዎችን የሚያሸንፍ ከሆነ የ2024/25 በሁለተኝነት ደረጃን የሚያጠናቀቅ ነው የሚሆነው። ሌላኛው ኑኖ ኤስፒሪቶ ሳንቶስ ይሄ የኖቲንጋም ፎረስት አሰልጣኝ ለአውሮፓ መድረክ ክለቡን ለማብቃት ከታሪኩ ከረጅም ጊዜ በኋላ ለማብቃት ከወዲሁ ትግልን እያስመለከተ ይገኛል። እንግዲህ ኑኖ ኤስፒሪቶ ሳንቶስ በአመቱ አመርቂን ጊዜ የመጣ ነበረ። በመጨረሻ ሰዓቶች ላይ የሚጥላቸው ነጥቦች ዋጋ አስከፍሎት ደረጃን ወደ 7ኛነት ዝቅ አድርጓል። በእንግሊዝ ፕሪሚየር ሊግ 2024/25 36 ጨዋታዎችን በመጫወት 18 ጎሎችን በማስቆጠር 18 ነጥቦችን በማስመዝገብ እንዲሁም 8 ጨዋታ በመሸነፍ 10 ጨዋታዎችን አቻ በመውጣት 7ኛ ደረጃ ላይ ይገኛል። ሌላኛው ቪክቶር ፔሬራ ነው፣ የወልቭስ አሰልጣኝ። በዚህ ዓመት ጥሩ ወልቭስን አስመልክቶናል። 36 ጨዋታ ተጫወተ፣ 12 ጎሎችን፣ 5 ሽንፈቶችን እንዲሁም 19 አቻዎችን ወጥቷል። ሌላኛው አርነ ስሎት ነው። የእንግሊዝ ፕሪሚየር ሊግ በመጣ በአመቱ ሻምፒዮን የሆነው የ2024/25 አርነ ስሎት 36 ጨዋታዎችን በመጫወት 25 ጎሎችና 25ን በማሸነፍ 8ን አቻ በመውጣት 3 ጨዋታዎችን በመሸነፍ አርነ ስሎት የ2024 የእንግሊዝ ፕሪሚየር ሊግ ምርጥ እጩ አሰልጣኝ እጩዎች ውስጥ ከተካተቶች ውስጥ ግንባር ቀደሙን ከወዲሁ ይዟል። ሌላኛው የስፖርት ዜናችን የሚሆነው አትሌቲኮ ቢልባኦ ለቀጣይ የውድድር ዘመን የአውሮፓ ቻምፒዮን ሊግን እንደሚሳተፍ ከወዲሁ አረጋግጧል። የስፔኑ ክለብ አትሌቲኮ ቢልባኦ ለመጨረሻ ጊዜ የአውሮፓ ቻምፒዮን ሊግን ጨዋታ እያደረገው ከ10 ዓመታት በፊት ነበር። እነሆ በዘንድሮ በ2025/26 የአውሮፓ መድረክን ተሳታፊ መሆኑን ከወዲሁ አረጋግጧል። የዕለቱን ዜና ያቀርብኩላችሁን ተመስገን አስናቀነኝ። በያላችሁበት ሰላማችሁ ብዝት ይበል። አርጀንቲና ነው። ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ ያገኙ እንላለን። በያላችሁበት ሰላማችሁ ስፍት ይበልልን።